ይህ ምስል በ2006 የነበረችው ኪም ካርዳሺያን ናት። ዛሬ የምናያት ኪም ካርዳሺያን ግን ይቺ ናት። በእነዚህ ሁለት ምስሎች መካከል ምን እንደተፈጠረ በይነመረብ ላይ ሁሉም የየራሱ የሆነ ግምት አለው። አንዳንዶች ቀዶ ጥገና ነው ይላሉ፣ ሌሎች ፊልተር ነው ይላሉ፣ አንዳንዶች ደግሞ ፊቷ ሙሉ ለሙሉ ተቀይሯል ይላሉ። ግን እውነተኛው ለውጥ ቀላልና በእርግጥም የሚያስደንቅ ሊሆን ይችላል። ይህንን ቻናሌን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ምክንያቱም የትኞቹ በእውነት የተረጋገጡና የትኞቹ ደግሞ ውድቅና ከወሬ የዘለሉ እንዳልሆኑ በግልጽ ታውቃላችሁ። ኪም ካርዳሺያን በራሷ ታዋቂ ከመሆኗ በፊት የዚህን ዘመን በጣም ታዋቂ ከነበሩ ሴሌብሪቲዎች አንዷ የሆነችው ፓሪስ ሂልተን ቅርብ ጓደኛና ስታይሊስት ነበረች። ብዙ ሰዎች ኪምን ለመጀመሪያ ጊዜ ያወቋት ከፓሪስ ሂልተን ጋር ስትታይ ነበር። በዚያን ጊዜ በሬድ ካርፔት ላይ የምትታይበት ሜካፕ የዚያን ዘመን ፋሽንን በትክክል ይወክል ነበር። ከባድ አይሻዶ፣ ወፍራምና ጥቁር አይላይነር፣ የሚያበራ የከንፈር ግሎስና ወደ አንድ ጎን የተደረገ ጸጉር ነበር። ኪም የሜካፕ ፍላጎቷ የጀመረው ታዋቂ ከሆነች በኋላ አልነበረም። ገና 14 ዓመቷ ሳለች አባቷ ሮበርት ካርዳሺያን እሷንና እህቷን የሜካፕ ትምህርት እንዲማሩ አስመዘገባቸው። የእሱ ዓላማ ከትንሽነታቸው ጀምሮ ሜካፕን በትክክል እንዲጠቀሙበት ማስተማር ነበር። ኪም ለመጀመሪያ ጊዜ ቀለል ያሉ ፋውንዴሽን፣ የተፈጥሮ ቀለሞችና የከንፈር ግሎሶችን ትጠቀም ነበር። የኮንቱር ንጉስ የተባለው አርቲስት ማሪዮ ወደ ታሪኩ ሲገባ ግን በሜካፕ ኢንዱስትሪ ኮንቱርን በስፋት እውቅና ሰጥቶታል። ኮንቱርን ባይፈጥረውም ከኪም ጋር የሰራው ስራ ኮንቱርን በዓለም አቀፍ ደረጃ ተወዳጅ አደረገው። ማሪዮ ኮንቱርን የፊት ዳይት ብሎ ይጠራዋል። መንጋጋውን ቀጭን እንዲመስል ስለሚያደርግ ያለ አንድ መርፌ ወይም ቀዶ ጥገና ሊያሳይ ይችላል። ማሪዮ የሜካፕ ክላሶችን ያዘጋጅ ነበር። በጣም የሚገርመው ግን ይህ ከተራ የሜካፕ ክላስ በላይ ሆኖ እውነተኛ ተከታይ ማህበረሰብ ፈጠረ። ሰዎች ከሞንጎሊያ፣ ከኢትዮጵያ፣ ከስዊድን እና ከዱባይ ድረስ ተጉዘው ማሪዮ የኪምን ፊት በኮንቱር ሲሰራ ለማየት ይመጡ ነበር። አንዳንዶቹም ለአንድ መቀመጫ ብቻ $300 በላይ ይከፍሉ ነበር። ኪም ቋሚ ያልሆኑና ለጊዜው ብቻ የሚያገለግላትን ቀዶ ጥገና እንዳደረገች ብታወራም በኋላ ግን በቀዶ ጥገና ያስቀየረችው አንድም የፊቷ ክፍል እንደሌለና ይህን ያደረገው የሜካፕና የኮንቱር ስራ እንደሆነ አስተባብላለች። ሁሉም የሜካፕ ባለሙያዎች እንደሚሉትም በትክክል የተሰራ ኮንቱርና ሜካፕ እይታን በእጅጉ ይቀይራል። 2017 ሲደርስም ኪም ሜካፕን መጠቀም ብቻ ሳይሆን ሜካፕን መሸጥም ጀመረች። KKW ቢዩቲ የተመሰረተውም ማሪዮ በ10 ዓመታት ውስጥ ባስተማራት የሜካፕ ዕውቀትና ቴክኒኮች ላይ ተመስርታ ነበር። ነገር ግን በ2018 ዓመተ ምህረት የKKW ቢዩቲ ከፍተኛ ትችትን አስተናገደ። ድርጅቱ 16 የተለያዩ የኮንሲለር ቀለሞችን ያካተተ ስብስብ አስጀምሮ ነበር። ሆኖም በማስታወቂያ ላይ ያለችው ሴት የተጠቀመችው ኮንሲለር ከቆዳዋ ቀለም ጋር ስለማይጣጣምና የሪሃና ፌንቲ ቢዩቲ 40 የተለያዩ ቀለሞችን በማቅረብ ለኢንዱስትሪው አዲስ መስፈርትን ስላስቀመጠ ነበር። 16 የተለያዩ ቀለሞችን ማቅረብ ከአብዛኞቹ የውበት ብራንዶች የበለጠ ሁሉን ያካተተ እርምጃ ነው ብላ ተከራከረች። ብዙ ኩባንያዎች 6 ቀለሞችን ብቻ ያቀረቡ እንደነበርም ጠቁማለች። ሆኖም የሰዎችን ትችት እንደሰማች አምና ወደፊት የቀለም አማራጮቹን እንደምታሰፋ ቃል ገባች። በመጨረሻም ማሪዮ እንዳለው ኪም እያለቀሰች እንኳ ማስካራዋ እየፈሰሰ ባለበት ሁኔታ ሜካፕ ሰርቶላታል። ከሜካፓና ከግዙፍ የንግድ ኢምፓየር ጀርባ አሁንም አስቸጋሪ ቀናትን የምታሳልፍ ሰው ናት። ሁኔታው ከባድ ቢሆንም ህይወት ይቀጥላል፣ ሜካፕም ይሰራል ብሏል። ቤተሰቦች ከኪም የውበት ጉዞ ውስጥ የትኛውን ዘመን በጣም እንደወደዳችሁ በኮሜንት አሳውቁኝ። እንደነዚህ አይነት ጥልቅ ትንታኔዎችን ለማግኘት ይህን ቻናል ሰብስክራይብ አድርጉ። ስለተከታተላችሁን እናመሰግናለን።